ያለምንም መነሻ ካፒታል ስልኬን ብቻ ተጠቅሜ እንዴት ዕቃ በመሸጥ የራሴን ቢዝነስ እንደጀመርኩ ላሳያችሁ። ግን መጀመሪያ የማስጠነቅቃችሁ ነገር 90% የሚሆነው ሰው የሚሳሳተው አንድ ትልቅ ነጥብ አለ። እሱን ካላስተካከላችሁ በዚህ ቢዝነስ አንድ ዕቃ አትሸጡም። እኔ ደግሞ በዚህ ቪዲዮ ያንን ስህተት እንዳትደግሙ ታሳያችኋለሁ። እንዲሁም በተጨማሪ በዚህ ቪዲዮ መጨረሻ ላይ አሪፍ ነገር ስለምነግራችሁ ይህንን ቪዲዮ እስከ መጨረሻው ድረስ መከታተላችሁ እንዳታቆሙ። ዛሬ የምናየው ስለ ሪሴሊንግ ቢዝነስ ነው። የራስን ምርት ሳይኖርህ መጋዘንም ሆነ ሱቅ ሳያስፈልግህ ዋናው ነጥብ ደግሞ ብዙ ካፒታል ሳታወጣ ዛሬውኑ ስራ የምትጀምርበት መንገድ ነው። ወዲያና በዛም አሁኑን እንጀምራለን። እንግዲህ እንደ ማንኛውም ቢዝነስ መጀመሪያ የሚቀድመው የገበያ ጥናትና የምርት ምርጫ ነው፣ ወይም ደግሞ ቹዚንግ ዘ ራይት ኒች የምንለው ነው። በዚህ ጋር እንግዲህ ጊዜያችሁና ጉልበታችሁን በከንቱ እንዳታባክሉ መጀመሪያ ስትጀምሩ በጣም ውድ የሆነ እቃዎች ላይ ሄዳችሁ ራሳችሁን ማላተም የለባችሁ። ከዛ ይልቅ የሰው ልጅን የዕለት ተዕለት ችግር የሚፈቱ ዋጋቸው ደግሞ ተመጣጣኝ የሆነና ሰው ለመግዛት ብዙ ማያመነታባቸውን መምረጥ ያለባችሁ። ለምሳሌ ኦሪጂናል የሆኑ ቻርጀሮች ሊሆን ይችላል፣ ኤርፖዶችን፣ ፓወር ባንኮችን ወይም ሰዓቶችን ሊሆን ይችላል። ምክንያቱም እንደነዚህ አይነት እቃዎች አንደኛ በፍጥነት ነው የሚሸጡት፣ ለእናንተ ደግሞ በአጭር ጊዜ ውስጥ ካሽ ፍለው ወይም ገንዘብ እንድታገኙ ያግዛቸዋል ማለት ነው። እሺ አሁን ምርታችሁን መረጣችሁ። ቀጥሎ የሚመጣው ጥያቄ ምንድነው? እቃዎቹን ከየት እናገኛለን የሚለው ነው አይደለም? እርግጠኛ ነኝ ብዙዎቻችሁ መጀመሪያ እቃ ለመሸጥ በጅምላ መግዛት አለብኝ ብላችሁ አስባችኋል አይደለም? ልክ ናችሁ። ገንዘብ ካላችሁ የምታደርጉ በጣም ትጠቀማላችሁ። ነገር ግን ከሌላችሁ ደግሞ ለሪሴሊንግ ቢዝነስ ይሄ ግዴታ አይደል። የእናንተ ትልቁ ስራ ምንድነው? ስማርት የሆኑ ሰፕላየሮችን መፈለግ ብቻ ነው። ታዲያ እንዴት ነው ምንም አይነት ገንዘብ ሳይኖረን እነዚህን ሰፕላየሮችን ማግኘት የምንችለው ካላችሁኝ፣ በቀላሉ እነዚህን 3 ስቴፖችን ብቻ መከተል ነው የሚጠበቅባችሁ። አንደኛው የቴሌግራም ሆልሴሎችን መፈለግ ነው። አሁን ላይ በጅምላ የሚያስመጡና የሚያከፋፍሉ ድርጅቶች የራሳቸው የሆነ የቴሌግራም ቻናል አላቸው። እዛ ላይ ገብታችሁ የእናንተ የምትፈልጉትን እቃ ዝርዝር ዋጋዎችን መመልከት ትችላላችሁ። ሁለተኛ የምታደርጉ ምንድነው? እነሱን እንደ ሪሴለር ኮንታክት ማድረግ ነው። እኔ ሪሴለር ነኝ፣ እናንተ እቃዎች ላይ የራሴን ዋጋ ጨምሬበት መሸጥ እፈልጋለሁ፣ ስለዚህ ለሪሴለር የሚሆን የዋጋ ቅናሽ እንድታደርጉ ይፈልጋለሁ ትላቸዋላችሁ። እዚህ ጋር ሁለት ነገር ይፈጠራል። አንደኛ ነገር ለእነሱ ቀጥታ የሆነ ሽያጭ እያመጣችሁላቸው ስለሆነ እነሱ ደግሞ ከብዛት ስለሚጠቀሙ ለእናንተ ልዩ የሆነ የዋጋ ቅናሽ ያደርጉላቸዋል። ሶስተኛ እንደምታደርጉት ቼክ ማድረግ ነው። ያ ማለት ሁለት ነገሮችን ብቻ ቼክ ታደርጋላችሁ። የመጀመሪያው ነገር ሰፕላየሮቹ ጋር እነዚህ እቃዎች ስቶክ በብዛት መኖራቸውን ቼክ ማድረግ። ሁለተኛ ዋነኛው ነገር ደግሞ እቃዎቹ ኦሪጂናል ናቸው አይደሉም የሚለውን ነገር በጥንቃቄ ቼክ ማድረግ አለባችሁ። እዚህ ጋር አንድ ሚስጥር ልንገራችሁ። እንደ ሪሴለርነታችሁ ከአንድ በላይ ሰፕላየሮችን መያዝ ግዴታ ነው። ግዴታ አቅራቢያችሁን በዚህ መልኩ ካገኛችሁ በኋላ አሁን የቀረው ትልቁ ስራ ምንድነው? ገዥ ማግኘት ነው አይደለም? የዚህ ቢዝነስ ዋነኛው ብሬኑ ወይም እንዲሳካ የሚያደርገው ትልቁ ነገር የቪዲዮ ማርኬቲንግ ነው። ለቪዲዮ ማርኬቲንግ የመረጥኩት የሶሻል ሚዲያ ፕላትፎርም ቲክቶክ ነው። ታዲያ እንዴት ነው ለቪዲዮ ማርኬቲንግ የሚሆን ቪዲዮ የምናዘጋጀው ካላችሁኝ፣ በቀላሉ እንደዚህ ማድረግ ትችላላችሁ። የመጀመሪያው ነገር መራው ቪዲዮዎችን መጠቀም አለባችሁ። ከዚህ በፊት ለማስታወቂያነት የተሰሩ ቪዲዮዎችን መጠቀም የለባችሁ። ከዚያ ይልቅ እናንተ ራሳችሁ በራሳችሁ ስልክ ቪዲዮዎችን መቅረጽ አለባችሁ። ቪዲዮዎቹን በምቀርጹበት ሰዓት ፕሮብሌም ሶልቪንግ በሆነ መልኩ ነው መቅረጽ ያለባችሁ። ደንበኛ ካገኛችሁ በኋላ ቀጥሎ የሚጠብቃችሁ ትልቁ ችግር ምንድነው? የክፍያ ጉዳይ ነው። እናንተ እዚህ ጋር የተወሰነ ገንዘብ ካላችሁ ምንም የሚያጋጥማችሁ ችግር የለም፣ ጎሄድ። ነገር ግን እዚህ ጋር ትንሽ ገንዘብ ከሌላችሁና ምንም አይነት የምታስይዙት ገንዘብ ከሌላችሁ መጠቀም ያለባችሁ እነዚህ ሁለት ምርጥ የሆኑ ስልቶችን ነው። የመጀመሪያው ነገር ኮሚሽን ቤዝ ስትራቴጂ መጠቀም ነው። ይህም ደግሞ እናንተ የተወሰነ ገንዘብ እጃችሁ ላይ እስከምታገኙ ድረስ ልክ እንደ ብሮከር መሀል ላይ ሆናችሁ ደንበኞች እናንተ ጋር እቃው እንደሚፈልጉ ሲያናግራችሁ፣ እናንተ ደግሞ ቀጥታ ለሰፕላየሩ ደውላችሁ ወይም በአካል ሄዳችሁ እዚያ ያሉ ደንበኞች አሉ እቃውን በዴሊቨሪ ላኩላቸውና የኔን ኮሚሽን ትሰጡኛላችሁ ትሏቸዋላችሁ። ይሄ ደግሞ በአብዛኛው በሆልሴሎች ጋር የተለመደ ስለሆነ እናንተ በጣም ዜሮ ሪስክ የሆነ መንገድ ነው። ስለዚህ መጠቀም አለባችሁ። ሁለተኛ ነገር ደግሞ የምትጠቀሙ ምንድነው? ኮሚትመንት ወይም ፓርሻል ፔመንት ሲስተም ነው። ይሄ ደግሞ ለሚጠቅማቸው ልክ እንደ ቫሊዴሽን ነው፣ እንደ ማረጋገጫ ማለት ነው። ለምሳሌ ከስተመሮቻቸውን እቃውን በሚጠይቋችሁ ሰዓት 10% ወይ 20% ቅድመ ክፍያ ትጠይቃላችሁ። ከዛ በኋላ ግን እቃውን ከተረከባችሁ በኋላ ከዋናው ዋጋ ላይ ተቀናሽ እንደሚሆን ትነግሯቸዋላችሁ። ይሄ ለምን ይጠቅማቸዋል? ደንበኞቻችሁ ትክክለኛ እቃውን ፈላጊ ናቸው አይደሉም የሚለውን ነገር እንድትለዩበት ያግዛቸዋል ማለት ነው። አሁን የቀራችሁ እቃውን ማድረስ ነው። በዚህ ቢዝነስ ከደላላነት ወደ ቢዝነስ ባለቤትነት መሸጋገር ከፈለጋችሁ እነዚህን 3 መሰረታዊ ነገሮች ማድረግ አለባችሁ። አንደኛው የመጀመሪያ ርክክቦቻችሁን እራሳችሁ አድርጉ። ጀማሪ ስትሆኑ እቃዎቹን ለራሳችሁ ማድረሳችሁ በርካታ ጥቅሞች አሉት። ከነዚህ መካከል የመጀመሪያው ለዴሊቨሪ የምታወጡት ወጪ ትቆጥባላችሁ። ሁለተኛው ደግሞ ደንበኞቻችሁን በአካል ስለምታገኟቸው ጠንካራ የሆነ ኮኔክሽን መገንባት ትችላላችሁ። እንዲሁም በተጨማሪ ከደንበኞቻችሁ ቀጥታ የሆነ ፊድባክ መቀበል ትችላላችሁ። ሁለተኛውና ደግሞ በጣም ወሳኙ ነገር ደግሞ የከስተመር ዳታቤዝ መያዝ አለባችሁ። ይህ ማለት የደንበኞቻችሁን ስም፣ ስልክ ቁጥራቸውን፣ አድራሻቸውና ከእናንተ የገዙትን እቃ ስም በጥንቃቄ የመዘገባችሁ ማስቀመጥ አለባችሁ። ይሄ የሚጠቅማችሁ ለወደፊት የምታስተዋውቁ
የምታስተዋውቋቸውን አዳዲስ ነገሮችን ተጨማሪ ማስታወቂያ ማውጣት ሳይጠበቅባችሁ በቀላሉ ሽያጫችሁን እንድታከናውኑ ይረዳቸዋል። ሶስተኛ ማድረግ ያለባችሁ ደግሞ ሲስተም መገንባት አለባችሁ። ይሄ ማለት እናንተ ሁል ጊዜ ራሳችሁ እያደረሳችሁ አትቆዩም አይደለ? የሆነ ታይም ላይ ደንበኞቻችሁ በሚበዙበት ሰዓት ሁሉንም ማስተናገድ ስለማትችሉ ከአሁኑ እናንተ የራሳችሁ ሰው ዴሊቨሪ የሚሰራላችሁ ሰው የራሳችሁ የሆነ ሰው ያስፈልጋቸዋል። ስለዚህ ከአሁኑ ይህን ነገር ማዘጋጀት አለባችሁ። እዚህ ጋር ግን አንድ ትልቅ የሆነ ማሳሰቢያ ያለኝ፣ ምንጊዜ እቃዎችን በምታስረክቡበት ሰዓት ደህንነቱ የተረጋገጠ ቦታ መገናኘት አለባችሁ። እንግዲህ እኔም ይህን መንገድ ተጠቅሜ ነው የሰራሁት። እናንተም መጀመር ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አብረን እንድናድግ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እንገናኝ።